እግዚአብሔርን እንዲያዩት ሳይሆን ከሩቁ እንዲፈሩትና እንዲሸሹት አድርጎ የሳላቸው ስዕሎች አሉና እግዚአብሔር ግን ይህንን የክፋት አሰራር ሊበቀል የተነሳበት ዘመን ነው። ምክንያቱም የእውነት አገልጋዮች በመግለጥ ሐሰተኛውን ያዋርደዋል። እነዛ በሙሴ ዘመን የነበሩ ሟርተኞችና ጠንቋዮች እኮ እነርሱም በትር ወደ እባብ ቀይረዋል፣ እስከሆነ ስቴፕ ድረስ ሄደዋል። ግን የሙሴ በትር የአስማተኞችንና የጠንቋዮችን በትር ዋጠቻቸው ነው የሚለው። አሁን እግዚአብሔር ከሚሰራበት አሰራር አንዱ እውነተኛ የሆኑ አገልጋዮቹን እንደ ንስር በክንፍ ማውጣት። እንደ ንስር በክንፍ ሲወጡ ሌሎቹ በዛ ልክ መብረር አይችሉም። አሁን ሰው ራሱ ሚዛን ይይዛል፣ ሰው ራሱ ወንፊት ይይዛል፣ ሰው ራሱ መለየት ይይዛል፣ ቱምቢ ይይዛል። የሚበረው በንስር ከፍታና እንደ ንስር መብረር ያልቻለውን ሰዎች ራሳቸው ይለዩዋቸዋል። አብያታር እኮ ካህን ነበር እስከሆነ ዘመን ድረስ። ግን ሰለሞን ምን አደረገው? ካህን እንዳይሆን ከክህነቱ ሻረውና ሄድና አዶታይም ባለው እርሻ እያረስክ ብላ ብሎ አሰናበተው። ይህም በኤሊ ቤት እግዚአብሔር የተናገረውን ትንቢት ፈጸመ ይላል። አሁን እግዚአብሔር የተናገረውን የሚፈጽምበት ዘመን። አሜን። የጠራ ነገር ያላቸው እግዚአብሔር የጠራቸው እግዚአብሔር ያከበራቸው በክብር የሚገለጥበት ዘመን ሲሆን፣ እግዚአብሔር ያልጠራቸው ራሳቸውን በራሳቸው የጠሩ ሰዎች የጠራቸው ሁኔታ የጠራቸው ቤተክርስቲያን የጠራቻቸው ደሞዝ የጠራቸው ደግሞ ወደ እርሻቸው የሚሄዱበት የሚሰናበቱበት ዘመን ነው። ይህንን እግዚአብሔር የሚያደርገው ክብሩን በመግለጥ ክብሩን ይገልጣል። ከፍ አርጎ ሲገልጠው አደባባይ ላይ ያን ጊዜ እግዚአብሔር እርሱ የሆኑትን በክብር የሚለይበት ዘመን ነውና ጌታ ይባረክ እዚህ ዘመን ላይ ስላደረሰ። አሜን። የምትጨምረው የምትለው ነገር ካለ በውስጥ ያለ ነገር እስኪ እንበል። ያ እግዚአብሔር የተመሰገነ ይሁን። እንግዲህ በጣም እኔ አንድ ቦታም ላይ አሁን ላይቭ ላይ ነበርኩኝና ከዛ ነው ኦልሞስት ወደዚህ የመጣሁት። ምን አስባለሁ እኔ እግዚአብሔር እንግዲህ የሚለይ አምላክ ነው ብዬ አምናለሁ። እንደውም አንድ ጊዜ መጽሐፎቻችን ላይ ታስታውሱ ከሆነ በመሳፍንት መጽሐፍ ላይ ጌዴዎን በሚባለው ሰው አማካኝነት 32,000 ሰዎች ተሰብስበው ነበር እና በጣም አሜዚንግ የሆነ ጦርነት ነው። ያ ጦርነት ምዳማውያን ናቸው ተሰብስበው መጥተዋል። እነሱ እንዳንበጣ ናቸው። ለግመሎቻቸውና ለፈረሶቻቸው ቁጥር የለም ነው የሚለው እግዚአብሔር ቃል። እና ተሰብስበው መጥተው ምዳማውያንን ለማጥቃት ለማጥፋት እስራኤል ደግሞ 32,000 ሆነው ተሰበሰቡ። እና እግዚአብሔር ምን አለ? በስተዋል አለ። 32,000ዎቹ በስተዋል አለ። እና እለያለሁ አለው። እና እንዴት አድርገህ ነው የምትለየው ሲባል ወደ ተራራ ይዘህ ሂድና የፈራና የደነገጠ ይመለስ ብለህ አውጅ አለው። ከዛ ወደ ተራራ ይዟቸው ሄደ። እንደምታውቁት 22,000 ሰዎች ተመለሱ ይላል እግዚአብሔር ቃል። እንደገና አሁንም እግዚአብሔር እለያለሁ አለ። አሁንም በስተዋል አለ። ምን ነው ሲባል እጄ አዳነችኝ ስለሚለው አለ። አሁንም እለያለሁ አለና ወደ ወንዝ ወሰዳቸው አለው። ወደ ወንዝ ይዟቸው ወረደ። በጉልበታቸው ተንበርከው እንደ ውሻ የጠጡና በእጃቸው ተንበርከው የጠጡትን እግዚአብሔር ለየ። 300 ሰዎችን ለራሱ አስቀረ። እግዚአብሔር ተራራ ላይ ወንዝም ላይ ልዩነት አድርጓል። ቅድም ዳጊ የተናገርክ እንደነበረው እግዚአብሔር የሚለይበት ታይም አለ። yes የሚለይበት ታይም አለ። የሚመለሱ ሰዎች አሉ። ራሱ ማሽኑ የሚተፋቸው ሰዎች አሉ። አንዳንዱ ከጊዜ ብዛት ካለበት ከስራ ጫና ወደ አገልግሎት የመጣ ለመኖሪያ ብሎ አገልግሎት የጀመረ የሚለይበት ታይም አለ። እግዚአብሔር የሚለይበት ሲዝን አለ እና ያ ዘመን ደግሞ አሁን ነው ብዬ አምናለሁ። yes አሜን። እኔ አሁን እዚህ ጋር አያይዤ የምናገረው ምንድነው ዳጊ ሰው እግዚአብሔር ይለያል፣ ሰውም ደግሞ
ታውቋቸዋላችሁ ደግሞ ተብሏል እኮ። ሰው ጋር ራሱ መለየት የምንችልበት ነገር ደግሞ ተቀምጧል። በፍሬያቸው በመልእክታቸው የመልእክታቸው ይዘት ኢየሱስን ያልሆነ ራስ ተኮሮች ይወርዳሉ። ማዕከላቸው እግዚአብሔር ቃልና ጸሎት የሆነ ሰውን ለበቃ ለእግዚአብሔር ጸጋ ለበቃ ለእግዚአብሔር ዓለም የሚያሰናዱ ደግሞ ከፍ እያሉ ይሄዳሉ። yes አሜን። ኢየሱስ ጌታ አሜን። ኢየሱስ ጌታ። እና እኔ ለቅዱሳን እዚህ ላሉ ለወንድሞች ላንተ ግሩፕ ላይ ለሚከታተሉ ላይም ላሉ ለ63 ሰዎች እዚህም ላሉ ደግሞ ለወንድሞች ምለው ምንድነው እግዚአብሔር የምንለይበትን መነጽር ይሰጠናል ብዬ አምናለሁ። ይሳኮር ማነው የይሳኮር ልጆች ዘመንን መርማሪዎች ነበሩ ይላል እግዚአብሔር ቃል። ሲዝን የሚለዩ ሰዎች መነሳት አለባቸው ብዬ አምናለሁ። የተቀቡትን እንደገና ደግሞ በዚህ ዘመን ላይ እግዚአብሔር ሊያደርግ ያለውን አጀንዳ የሚረዱ መንፈስ ዓለም የሚያቀበላቸው ከላይ ከእግዚአብሔር ዘንድ ብቻ የሚወራውን እየሰሙ የሚመጡ በዚህ ዘመን እግዚአብሔር ሊያደርግ ያለውን የሚያውቁ ልክ እንደ ይሳኮር አይነት ልጆች። የይሳኮር ልጆች ጥቂት ግን ዘመንን የሚለዩ ዘመንን የሚመርምሩ በሚዘራበት ዘመን የማያጭዱ በሚታጨድበት ዘመን የማይዘሩ በሚገባበት ዘመን የማይወጡ በሚወጣበት ዘመን የማይገቡ ሩቅ የሚያዩ ሊትራሊ በቃ ዘመንን ብቻ ለይተው የሚመጡ ዘመንን ብቻ ለይተው የሚወጡ ሰዎች እግዚአብሔር ያስነሳል ብዬ አምናለሁ። እና ዳጊ ምናልባት እኔ መናገር የምፈልገው ነገር እግዚአብሔር ይለያል። ኦፍ ኮርስ ደግሞ መለየትን ደግሞ የሚያደርጉ የሚለዩ ፍሬያቸውን አይተው የማይከተሉ ጀግና ምዕመኖች ማለት ነው። ጀግና ካህናቶች ማለት ነው። የእግዚአብሔር ቃል ብቻ የሚያወሩ ለጸሎት ጊዜ ያላቸው፣ ለዝማሬ ጊዜ ያላቸው፣ ለአምልኮ ጊዜ ያላቸው ይሄ ተንበርክከው የሚወልዱ አመጣው የሚጸልዩ አሜን ጮሆ የሚያስመልጡ የእግዚአብሔርን ብርሃን የእግዚአብሔርን ቃል ብርሃን በትውልድ መካከል የሚገልጡ አሜን ጀግኖች በዚህ ዘመን አሉ ብዬ አምናለሁ። ታስታውሳለህ? አንድ ጊዜ እግዚአብሔር ቃል ላይ ምናልባት ለማስታወስ ያክል ነው እንዲሁ ዳግዬ ለማስታወስ ያክል አንድ ጊዜ መጽሐፍ ቅዱሳችን ላይ ኤልያስ የሚባል ሰው ነበር እና ኤልያስ በቃ ቴስፒያዊ ነው፣ ሀገሩ ነው፣ ሰፈሩ ነው የተጠራልን እና ብድግ ብሎ መጣ ማለት ነው። እና ሲመጣ ባኦል የሚባለው ይመለካል እስራኤል ውስጥ። ባኦል ማለት የዝናብ አምላክ ማለት ነው፣ የስሙ ትርጓሜ ዝናብን የሚሰጥ አምላክ ማለት ነው። እና ኤልያስ ብድግ ብሎ መጣ፣ ካለበት ሀገር መጣ ማለት ነው። አካብ የሚባለው ሰው ኤልዛቤትን አግብተዋል፣ የተለያየ ነገር ሆነዋል፣ አጥር ተተክሏል። የሚያዘንበው እግዚአብሔር ነው፣ የሚመለከው ሌላ ነው። ባኦል የዝናብ አምላክ ማለት ነው፣ የሚያዘንበው ግን እግዚአብሔር ነው። ዝናብን የሚሰጥ አምላክ ብለው ነው የሚጠሩት። እና ኤልያስ ቀጥ ብሎ መጣ እና አመጣጡ ራሱ ያስታውቃል። እና ሊትራሊ ከገባ በኋላ ያለው ምንድነው? ከአፌ ቃል በስተቀር በሰማይ ላይ ዝናብ በምድር ላይ ጠል አታይም ማለት። እንዴት አለ? በፊቱ የቆምኩለት ሕያው እግዚአብሔር ማለት አቋቋሙን ጠቅሷል። ባይዘው እኔ ሌላ ቦታ አይደለም የቆምኩት እያለ ከመገለጡም በፊት ኦልሬዲ በእግዚአብሔር ፊት ነበር የሚቆም ሰው ነው። በቃ
በፊቱ የቆምኩለት እግዚአብሔር እኮ ነው ያለው። yes እና ከአፌ ቃል በስተቀር በሰማይ ላይ ዝናብ በምድር ላይ ጠል አታይም ነው ያለው። yes ዳጊ አታይም ማለት እኮ አታይም በቃ ዘጋው። ከዛ በኋላ ነው መገለጥ የመጣለት ለኤልያስ እግዚአብሔር እንደተገለጠለት ያወራን መጽሐፉ። ከዛ በኋላ ከዘጋው በኋላ እና አቋቋሙ ነው ታውቃለህ፣ ሰማይ ያዘጋው። የሚገርም በዚህ ቃል ባለፈው ሳምንት ስንነጋገር ነበርና አሁን ኤልያስ እዚህ ቦታ ላይ ተገለጠ። እኛ የምናውቀው አሁን እንዳልከው ተገልጦ ነው የምናውቀው ማለት ነው። ግን ከመገለጡ በፊት ያሳለፈበት ወቅት አለ። ገብቷል። አሁን የእግዚአብሔር ልጆች የታሉ፣ በትክክለኛ እውነተኛ አገልጋዮች የታሉ፣ እውነተኛ ነቢያቶች የታሉ የሚባልበት ዘመን ነው። እንዳሉ ግን የምታውቀው ሲገለጡ ነው የሚታወቀው። ገብቷል። ልክ ሲገለጥ ነው ኤልያስና ያወቀ ነው። ከዛ በፊት የት ነበረ የሚለው እግዚአብሔር እያሳደገው ነበር። እግዚአብሔር ሰውሮት ነበረ፣ በፊቱ ነበረ፣ በእግዚአብሔር ፊት ይመላለስ ነበረ። ልክ የመገለጫው ሰዓት ደርሶ ግን ሲገለጥ እኛም ሁላችን እና ከአብም ነገስታትም ሁሉም አወቁት ማለት ነው። አሁንም እግዚአብሔር በጓዳ ሰውሮ ያሳደጋቸው ያኖራቸዋል። ድንገት የሚገለጥ ቀጥል እግዚአብሔር ሰው ያ እና ተገለጠ፣ ሰማይ ዘጋ። እኔ ከዛ በኋላ ባይብል ላይ ሳጠና ማለት የቆሙበት ትክክለኛ ሌቭል ላይ ያሉ ሰዎች የጸሎት ሌቭል ላይ የዝማሬ ሌቭል ላይ የእግዚአብሔር ቃል ሌቭል ላይ የቆሙ ሰዎች ነገሮችን የመቀየር አቅማቸው ከፍ ያለ አቋቋሙ ሲሪየስ ነው። በቃ ኤልያስ የላይፍ ስታይሉ ሲሪየስ ነው እና ሰማይ ዘጋ። ቀድምም ብያልኩኝ ነበር አንድ ቦታ ላይ ለምሳሌ መልአኩ ገብርኤል ቀጥታ መጣና ዘካርያስን ያወራበት መንፈስ ልክ ዘካርያስ ጋር መጥቶ ጸሎት ሰምቷል ምናምን ሚስት ኤልሳቤጥ ትጸንሳለች ትወልዳለች ሲለው እንዴት ይሆናል አለ እና ቃል በቃል ያለው ምንድነው? እኔ እኮ በእግዚአብሔር ፊት የምቆም ገብርኤል ነኝ አለ። ማለት አቋቋሙ ነው ባይዘው የዘካርያስን አንደበት ይዘጋው። ኤልያስ አቋቋሙ ነው ሰማይ ያዘጋው። ምን ማለት ነው? ትክክለኛ ፖዚሽኑን አለቀቀም ገብርኤል። እና እኔ አሁን ስለ ገብርኤል ለማውራት ስለ ኤልያስ ለማውራት አይደለም፣ እዚህ ስላለን ወንድሞች እናቶች ለማውራት ምን ላይ ነው የቆምነው? የቆምንበት ነው ባይዘው ሰማይ የሚያዘጋ ሰማይ የሚያስከፍት ተጽዕኖም እንድንፈጥር የሚያደርግ ኤልያስ እኮ ለመታየትም አልፈለገም። ከአፌ ቃል በስተቀር በሰማይ ላይ ዝናብ አታይም አሉ። ለምን መሰለህ? የሚመለከው ሌላ ነው፣ የሚያዘንበው ሌላ። እሱ ነው ማቋረጠው ነው በሌላ አማርኛ። ዳጊ ይሰማል? ይሰማል? የእግዚአብሔር ሰው ያ እና ዘጋው። ከዛ ቀጥሎ ያለው የላይፍ ስታይል የኤልያስ የተለየ ነው። ሰማይ ዘጋ፣ ከዛ ውሃ ጋር ሄደ፣ ከቁራ በላ። ከቁራ መብላት ብቻ አይደለም፣ ውሃው ስለደረቀ ዝናብ ስላልዘነበ ኩራት ፋፋ ስለደረቀ ብድግ ብሎ እንደገና አንድ መበለት ጋር መጣ። እቤቷ ያለውን ዱቄትና ዘይት አበዛ። የላይፍ ስታይሉ ከዛ በኋላ የሞተ ልጇን አስነሳ። እግዚአብሔር ሂድና ለአካብ ተገለጣሉ፣ እሳት ከሰማይ አወረደ። ከዛ የኤልዛቤልን ዛቻ ፈርቶ ሄዶ በነበረበት ታይም ላይ እግዚአብሔር መጣና ወገቡን መጥቶ በመላኩ አስነሳ። እና የኤልያስን ላይፍ ዝም ብለን ብናየው የጸሎት ህይወቱ ከባድ ነው። ቆርኔሌዎስ ተራራ ላይ ነው የሚገኘው። የላይፍ ስታይሉ ከባድ ነው። አቋሙ ከባድ ነው። እና ለዚህ አይደል ያዕቆብ ዳጊ ያግዘኛል። ያዕቆብ እኮ ሊትራሊ ያለው ኤልያስ እኮ እንደኛ ሰው ነው ያለው፣ ሰውም ስለማይመስላቸው እኮ ነው። ኤልያስ እኮ እንደኛ ሰው ነበር ነው ያላቸው። ጸለየ፣ ሰማይ ዘጋ፣ ጸለየ፣ ሰማይ ከፈተ። የኤልያስ የጸሎት ህይወት በጣም ሲሪየስ
እና አሁን ክርስቲያኑ አሁን ቸርች ላይ ብዙ ስለምዞርና ስለማገለግል እዚህ ያሉ አገልጋዮችም ስላሉ መናገር ይችላሉ። አሜን ማለት ጸሎት የሚመስለው ሰው አለ ቸርች ላይ ባይዘ መጥቶ አሜን ሲል የጸለየ የሚመስለው አለ። ማለት ቸርች ላይ የሚታወጀው ነው አሜን ብሎ ሲሄድ የጸለየ የሚመስለው ሰው አለ። ኦፍ ኮርስ የእግዚአብሔር ቃል ሲታወጅ አሜን ማለት ጥሩ ነው፣ ግን እቤት ቁጭ ብሎ ተንበርክኮ መጸለይ፣ እየሄዱ በመንገድ መጸለይ፣ የእግዚአብሔርን ቃል ማሰላሰል፣ እንደዚህ ከሆነ ዘመኑን የምናሸንፍበት አቅም ይሰጠናል። ቀደም የነገው ሰው የሚባለው ወዳጅ እያወራ ነበር። ዘመኑ ክፉ ነው፣ አዎ፣ ቀኖቹን ግን መዋጀት አለብን። ቀኖቹ ክፉዎች ናቸው፣ አዎ፣ ዘመኑን ግን መዋጀት አለብን። በምን? በጸሎት የራስ በማድረግ በመትጋት በመጾም በመጸለይ ከፍራሽ በመጾም ከአልጋ በመጾም ከምግብ በመጾም ከጓደኛ በመጾም ከስልክ በመጾም ይሄ ገንጠል ያለ ህይወት የሚጸልይ ህይወት ተጽዕኖ ያመጣል ብዬ አምናለሁ። አንድ ቃል እንዲሁ ዝም ብዬ አስብ ነበር። አንተም እንዲሁ ከላይ አርጋት ነበር እሷን ፈጥኖ ይፈርድላቸዋል የሚለውን አይዲያ እሱ ሐሳብ እኮ ኢየሱስ ክርስቶስ ታውቃለህ በምድር ላይ ዳጊ በጣም ብዙ የሚታማበት ነገር ነበር። የመጀመሪያው ከኃጢአተኞች ጋር ይበላል፣ ሁለተኛው ከኃጢአተኞች ጋር ይውላል፣ ሶስተኛ በምሳሌ ያስተምራል ብለው ያሙታል። እና በምሳሌ ያስተምራል እንደው ለምንድን ነው በምሳሌ የምታስተምረው ሲሉት ኢየሱስ ለደቀ መዛሙርቱ ዞሮ ለእናንተ የእግዚአብሔር ምስጢር ማወቅ ተሰጥቷቸዋል አለ። ግን እነዚህ እየሰሙ እንዳይሰሙ እንዳያስተውሉ ስላለባቸው ለነሱ በምሳሌ ነግራቸዋለሁ አለ ኢየሱስ። እና ደቀ መዛሙርቱ ገንጠል ብለው ብቻቸውን ሲቀመጡ ምን የሚሉ ይመስላችኋል? ዝም ብላችሁ ታስቡ። ለኛ እኮ ምስጢር መገለጥ ተሰጥቶናል፣ ምንም ምሳሌ አይጠቅመንም፣ በቃ በምሳሌ አያወራንም ኢየሱስ የሚሉ አይመስሏችሁ? ግን የማርቆስ መጽሐፍ ምዕራፍ 18 ላይ ቁጭ አረጋቸውና ለደቀ መዛሙርቱ ለራሳቸው ምሳሌ ነገራቸው። ምን ብሎ? ዘወትር ሊጸልዩ እንደሚገባቸው የሚል ምሳሌ ነገራቸው። ዘወትር ማለት ሰኞና ሮብ ማለት አይደል? ሰኞም ማክሰኞም ሮብም ሐሙስም ዓርብም ቅዳሜም እሑድም እና ደቀ መዛሙርቱ እየዘለሉ እንዳይጸልዩ ዘወትር እንዲጸልዩ የሚል ምሳሌ ነገራቸው። ምን የሚል? በአንዲት ከተማ አለ ኢየሱስ እግዚአብሔርን የማይፈራ ሰውንም የማያፈር አንድ አመፀኛ ዳኛ ነበር አለ። ከዛ ይሄ አመፀኛ ዳኛ ባለበት ከተማ አንድ መበለት ነበረች። እቺ መበለት ደግሞ ጉዳይ አላት እና ሰውየው እግዚአብሔርን አይፈራም፣ ሰውንም አያፈር። ስለዚህ እቺ ሴትዮ የወሰነችው ውሳኔ ምን የሚል ነው? ሰውየውን ማድከም። እንዴት እያደረገች? ጠዋትና ማታ እየመጣች መጨቅጨቅ ማድከም ጀመረች። ከዛ ሰውየው ቃል በቃል ብድግ አለና እንደዚህ ብሎ ተናገረ ይላል ኢየሱስ። ምን አለ? ምንም እንኳን እግዚአብሔርን ባልፈራ ሰውንም ደግሞ ባላፈር እቺ ሴት አለና ሁሉ ጊዜ እየመጣች ስለምታደክመኝ እፈርድላታለሁ። ከዛ ደቀ መዛሙርቱ በጣም ተደነቁ። ጌታም አለ አላቸው፣ ይህ አመፀኛ ዳኛ ያለውን ስሙ አላቸው። እሱ የሚፈርድላት ስለጨቀጨቀችው ነው። ጌታ ለሚታገሳቸው ለምርጦቹ አይፈርድላቸውምን እላቸዋለሁ አለና ፈጥኖ ይፈርድላቸዋል። አሜን። ክብር ለኢየሱስ ይሁን። ሰውየው የፈረደላት ስለጨቀጨቀችው ነው። እኔ ግን የምፈርድላችሁ ምርጦች ስለሆናችሁ ነው። አሜን። እና እፈርድላችኋለሁ። እንዴት አድርጌ? ፈጥኜ
አሁን ሰው መመለስ ያለበት ዳግዬ ወደ ጸሎት ነው። yes ሰው መመለስ ያለበት ወደ እግዚአብሔር ቃል፣ ሰው መመለስ ያለበት በእግዚአብሔር ፊት በመሆን ህይወት ውስጥ በመኖር yes እና ጌታ ምን አለ? አመፀኛው ዳኛ እንደዚህ ተናገረ። ስለ ጭቅጭቅ ዋፍርድ እኛ ሀገር ዳግዬ ሁለት አይነት ሎተሪ አለ። ምናልባት ከረሳችሁ ላስታውሳችሁ። አንደኛው ሎተሪ ይሄ ጊዜ ጠብቆ የሚወጣ እሺ ታውቁታላችሁ? የጊዜ ጠብቆ የሚወጣው ሎተሪ በበዓል በእንቁጣጣሽ የሚወጣው እንቁጣጣሽ ምናምን ትንሳኤ ሎተሪ ምናምን ይባላል። አሁን ለምሳሌ መስከረም አንድ አልፏል። አሁን ለምሳሌ ሰው ነሐሴ ላይ እንትኗን ቆርጧል፣ ሎተሪዋን ቆርጦ የያዘ ሰው አለ እና ሰውየው እኮ ነሐሴ ላይ ሲቆርጣት እኮ 200 300 ብርም ቢገዛት ይጠብቃል። ልክ መስከረም አንድ ላይ 20 ሚሊዮን ነች ብሎ ይጠብቃል። እና መስከረም አንድ እስኪመጣ ድረስ ሎተሪው ወረቀት ነው፣ ኪስ ውስጥ ዋይዝ ገንዘብ ነው። 20 ሚሊዮን ብር እኮ ሊሆን ይችላል። ግን ኪሱ ላይ ያለው ወረቀት ሆኗል። ልክ መስከረም አንድ ላይ ያቺ ቁጥር ስትወጣ ወረቀቱ ገንዘብ ሆኗል። ጊዜ ጠብቆ የሚወጣ ሎተሪ ይባላል። ሁለተኛው ሎተሪ ደግሞ ፈጣን ሎተሪ ይባላል። ፈጣን ሎተሪ ደግሞ ታስታውሱታላችሁ ዳጊ? እዛው እዛው ፋቅ አድርገህ እዛው 1 ብር ነው የሚደርሰው ብዙ ጊዜ። ፈጥኝ ይፈርዳል ያለው እኮ ይሄ እዛው ትቀበላለህ ማለት ነው። yes እዛው ጸልይ፣ እዛው ለምን፣ እዛው አንኳኳ፣ እዛው ይከፈትልሃል። እዛው ይመለስልሃል። እና የኤልያስ ህይወት የጩኸት ህይወት yes ለብቻ የቀረው ሲል አልቀረም ይለዋል እግዚአብሔር መጥቶ። ግደለኝ ሲል አትሞትም ይለዋል፣ ገና መች ተቀቡ ይለዋል። yes እና በጣም የላይፍ ስታይል በሙሉ ንጽት ያለ ለጸሎት የሆነ ለእግዚአብሔር ቃል ራሱን ያመቻቸ ሰው። ስለዚህ ሰማይ ይታዘዝለታል። እና እኔ እዚህ ውስጥ ለሚሰሙኝ ለወንድሞቼ ለ64 ወዳጆቼ እዚህ ውስጥ ላሉ በሙሉ ለጸሎት ህይወታችን ከበረታ ሰማይ ያግዘናል። አሜን። እና እንዲህ ብዬ ልባርካችሁ፣ ሰማይ ይቅረባችሁ። አሜን። ዓለም የእግዚአብሔር ዓለም፣ የእግዚአብሔር ቃል ዓለም፣ የጸሎት ዓለም እቺን ልናገርና ዳጊዬ እኔ ሚውት አደርጋለሁ። እቺን ልናገር አንድ ነገር ውስጥ ያለውን ጸልይ፣ ችግር የለውም። ያ አንድ ጊዜ ታውቃላችሁ፣ አንዳንድ ነገሮች እኔና ዳጊ እዚህ ውስጥ ያሉ አገልጋዮች በሙሉ እናስተምራቸዋለን እንጂ ማንፈጥራቸው ነገሮች ማንሰራቸው ነገሮች አሉ። ለምሳሌ እግዚአብሔር ሰማይን ፈጠረ ብለን እናገራለን፣ እኛ ሰማይ አንፈጥረው። ስብከት ግን ምን እያለ ነው? በሰው ህይወት ላይ መፈጠር ያለበት ነገር ይፈጠራል እያለ ነው። ለምሳሌ አንዳንድ ነገሮች ስብከት ብቻ የሚሆኑ ነገሮች አሉ። ይሄ ግን ጸሎት ግን ስብከት ብቻ አይደለም። ባይዚ እኛም እንጸልያለን፣ ሰውም ይጸልያል። እና በምድር ላይ የነበሩ ሰዎች ተጽዕኖ የፈጠሩ ሰዎች የጸለዩ ናቸው። ለምሳሌ ሙሴ ጸለየ፣ ዳንኤል ጸለየ፣ ኢቭን ኢየሱስ ራሱ ባይዚ ስለ ጸሎትም ያስተምራል፣ ይጸልያል። እንዲጸልዩ እያስተማረ መጸለይ ደግሞ እንዲህ ነው እያለ ይነግራቸዋል፣ ያሳያቸዋል። እና አንድ ጽሁፍ ላይ ያነበብኩት ነው፣ ምናልባት ካልዘነጋሁት ሙሉ ሐሳቡን ትንሽ ልንገራችሁ። አንድ በጣም ታዋቂ የነበረ ሰዓሊ ነበር እና ቅርጻ ይስራል። በጣም ታዋቂ ነውና በጣም ብዙ ሺህ ዶላር ነው ሰዎች እየመጡ የሚገዙት ስዕሉ፣ በጣም ብዙ ሺህ። እና በጣም ከተማው ላይ እንደሱ አይነት ቅርጽ የሚቀርጽና የሚሸጥ ሰው የለም። እና የሰው ጴንጤ ክርስቲያን ነውና የወንጌል አማኝ ስለሆነ ብዙ ሰዎች እየመጡ የሱን ቅርጽ ይገዙታል፣ ይሸጡለታል። በጣም ቅርጹም ስዕሉም ተወዳጅ። እና አንድ ጊዜ የሆነ አደባባይ ላይ አንድ ቅርጽ ቀረጸና አስቀመጠ ማለት ነው። ከዛ ሰዎች ይመጣሉ፣ ቅርጹን ያዩታል፣ ግራ ገባቸው። ይሄን ሰውዬ ግን ስለሚወዱት ከቅርጹ ጋር ፎቶ ተነስተው ይሄዳሉ።
እና አንድ ጋዜጠኛ መጣ፣ አየው ቅርጹን በጣም ወደደው፣ ፎቶ ተነሳ። ግን ስላልገባው ይሄን ሰውዬ ፈልጌ መጠየቅ አለብኝ ስለዚህ ቅርጽ አለ። ከዛ በጣም ፈልጎ አገናኘው።